ጀመርክ እንዴ? ተመልካቾቻችን ከበዳ በሚል ስሙ እንግዲህ በኦሚ ሚዲያ ላይ በጣም ታዋቂነትን አትርፏል። ኦሚ ሚዲያ ላይ ዶይ ነው ዶይ ዶይ ሚዲያ ላይ እንግዲህ በጣም ተወዳጅነትን አትርፏል። ከዛ በፊት ገበሬ እንደነበርክ ነግረኝ ነበረ። አዎ ግርብና ላይ ነበርኩኝ። ምን መሳሰለ መሬት ነበረኝ መሰለ እዚህ የጎሮ ሀያት ምናምን አካባቢ ምን መሳሰሉ መሬቶች ነበሩ። መሬት እሺ። እና ዛሬ 12 13 ዓመተ ምህረት አካባቢ አመት ሲያቶካ አመት ሲረሲት ዲቴች እና ይሁንልህ። ኦኬ አሁን የዛሬ 10 ዓመት አካባቢ እንዳልኮ መሬቴ ተወሰደ። መንግስት ነው የወሰደው? መንግስት ማን ነው? እኔ አላውቅም ማን እንደሆነ ማን እንደወሰደ አላውቅም። እሱን ተወው። እሺ ከዛ ማለት ነው እሺ መሬት የለም፣ እሺ እህል የለም፣ ግርብና የለም፣ እርሻ የለም፣ ምንም የለም። ስራ ጠፋ። አንተም የለ። እሺ ረሃብ መጣ። 77 ድርቅ ምንድን 77 ድርቅ ለማይ በዚሁ ጊዜ ከዚህ አካባቢ ያለው ማለት ነው መሬት ተወስዶ። ኦኬ ከዛ ምን እዛ መሬት የወሰዱ ሰዎች የሆነ ነገር እዛ ላይ ሰሩና ና ዘበኛውን አሉ። የራስ መሬት ላይ አከሚት እና ኦኬ ባላፉ ወኪየር ማኖ በራሰው መሬት ከዛ በኋላ ዘበኛ ጠበቃውን አሉ። እሺ መኮርኩ ይሰለቻል። በራስ መሬት ላይ ዘበኛ ጠበቃ ሰለቻል። እሺ ከዛ በኋላ ምን አደረኩኝ? እሺ እምቢ ብዬኩኝና ቀን ስራ ፍለጋ እሺ ቀን ስራ ፍለጋ ሲዞር ከበደ አንዴ ወደ ኋላ እሺ ሲዞር ምን አለ? እሺ አንዴ ዳይሬክተር ነው ማን ነው? ካሜራ ነው ማን ነው? ማለት ያኔ ወኒ ተወርዶ ጅታንኩ ወሎ ካሜራ ፋ ቀበተኒ ምን ለማለት ነው? ኦኬ ካሜራማን ኢሳን እነሱ በልሆ ነበርኩ። እሺ ሰላዲን ጣለኝ መሰለ ሲዘፍን ሊስፋንልኝ ደስ ይለኛል። አማያኛ ካበ ካበዳ አማያኛ ካበ ካቢቲ አማያኛ ካበ ካቢቲ አማያኛ ካበ ካበዳ ማሉማኛ ዳብደኛ ቱምቲ ማሉማኛ ቀብሺ ዳብደኛ ለፉ ማከየት ለተከታተ ጉርባ እና ድምጤን ሲሰሙ ማለት ነው ደስ አላቸው። ናስቲ ያሉ። እሺ አዛ ስራ ፈለጋ ላይ ስራ አጦኘ። እሺ ስራ ሲታጣ እንዲህ አይነት ስራ ነው የሚሰራ። አሁንም የሚሰራ። እሺ ቆይ አንዴ ከበደ እጅህን ብዙ እንትን አትበል፣ ካሜራውን እንትን ስለሚል ትንሽ ይቅርታ። እንደ ላርግልህ አይ ትንሽ ወንስ እሺ እና እሺ ስራ ፍለጋ ወጥቼ ቀን ስራ ፍለጋ ወጥቼ ይሄን ቀን ስራ ሰጡኝ ይላሉ። እሺ ቀን ስራ ሰጡኝ። እሺ እና እሱን እየሰራሁ ነው። ከዛ በኋላ ቀዱኝ። ከበደ ወደ ኋላ ቶል እሺ ቀዱኝ። እሺ አዛ የሚገርም ነገር ቀዱኝና እሺ ለቀቁት። የት እንደለቀቁት አላውቅም። እኔም የማገኘው ነገር የለም ምናምን። ከዛ በኋላ ታዋቂ ሆናል አሉ። አንተን እኔ ከበዳ እሺ አከ አማቹማን ማልተየ እሺ ኤጋ ካስታየቹ ዶይ ሚዲያ ባናቁና ከፈትኩ። ኦኬ እንደዛ ዶይ ሚዲያ እሺ ከፈትኩና በታዋቂነት ባለኝ የድምጥ ጥራት ባለኝ አቂም እሺ ስራውን ወደዚህ መግባት ጀመርኩ እና ወደዚህ ስራ የገባሁት ስራ ፍለጋ ወጥቼ ነው እላለሁ። ግን ትምህርት አያስፈልገውም ትላለህ ከበደ? ጥሩ ነው የሰራኸው። ግን ምን ትምህርት አያስፈልገው? ምንድን ነው የምትቀባጥረው? እኔስ ትምህርት የለውም አለው ማን ነው ከበደ? የአርት ትምህርት ለማለት ነው። እሱማ ያስፈልጋል። ትማራለህ ብሎኛል። ትማራለህ ለማሳደግ ነው። አንተም ታስተምራኛለህ። እሺ አብሽር። አንተ ትችላለህ። እስቲ እንደኔ ዝፋን አችልም። ድምጽ በትምህርት ነው ማለት ነው። ድምጽ ከናዳ ማለት ትዱሪሞ ካቢዶ አይካባዳ ምን አለ? ዘፈን ነው። ዘፈን ነው። እሺ እና ይሄ ነው። እወዳቸዋለሁ።
ህዝብን ማለት የሚፈልገው። እሺ ከዛ በፊት ግን የኢትዮጵያ አርቲስቶች አሉና ትከታተል ነበር አላት። እሺ እኛ ችግር ግን አንድ ቀን ተናግሮ አያውቅም። እና እኛ ችግር አንድ ቀን እኔ መሬት አጥቼ መሬት እንዳለ ተወስዶ ማለት ነው እዛ በራብና ሲሰቃይ አንድ ቀን ስለኔ አንድ ቀን። እሺ ከበዳ ምናልባት እነ ግሩም ኤርሚያስ አሉ፣ እነ ሰለሞን ቦጋለ አሉ፣ ምናልባት ደራሲዎችም ዳይሬክተሮችም አሉና እንዲሰሩ መልእክት ማስተላለፍ ትችላለህ በዚህ በኩል? ምንድነው መሰለኝ አውቃቸዋለሁ እነዛም። በነገራችን ላይ ቴሌቪዥንም ነበረኝ እዛ መሬት እያለኝ እስከነ ቴሌቪዥኑ ይወሰዱብህ። ምን ቴሌቪዥኑ የለም አስቀምጠው የሰኖልካኒ ወመነን ቀባን ለፈውን ቀባን ማት ገረም ዱቢ ምንድም እኔ ቤት በሌለና መሬት በሌለ ቴሌቪዥን ተሸክሜ ነው ዘበኝነት ይጠበቃ ምገባ። ኦኬ እና ሶሪ እሺ እናንተ ታዋቂዎች አደራችሁን አርቲስት ማለት የህዝብ ሀብት ነው። የህዝብ ሀብት ማለት ደግሞ የህዝብን ችግር አውጥቶ ለሌሎቹ ማሳወቅ ነው። ስለዚህ እናንተ ኃላፊነት አለባችሁ ለማለት ነው። ዝም ብሎ ከተማ ውስጥ ብቻ እየተርመጣመጡ ማን ነው ልቁረጠው ይሄ ማርቱ ቁራጠው ይሻላል እና እሺ ከተማ ብቻ እንትን አትበሉ። እሺ ህዝብ ችግር እዩ ከዛ ጻፉ ለሌላ ወረካኒትስ ለሌሎቹ አስተላልፉ ለማለት ፈልጋለሁ። እሺ የህዝብን ችግር በተለይ እንደኔ አይነት ስንቱ ነው ዘበኛው ነው ስንቱ ነው መሬቱ ተቀምጦ በጎዳና ያለ ቀን ስራ እየሰራ ያለ። ስለዚህ እነዚህ ሰዎች ችግር መናገር አለባችሁ ነው ማለት የምፈልገው። እሺ ወደ ኋላ ትንሽ ኦኬ ስሜታሁ ስሜት ፈንቅሎ ነው። በመጨረሻ ምን ማለት ትፈልጋለህ? በመጨረሻ እንግዲህ በመጨረሻ የሚለው ዶይ ሚዲያ ሰብስክራይብ አርጉ፣ ሼር ምን አርጉ? ሰብስክራይብ አርጉ፣ ሼር እና ኮሜንት ላይክ ማድረግ አትርሱ። ምን ከበዳ ትመጣለች ለወደፊቱ በሰፊው። አንዴ ሰብስክራይብ በልልኝና ሰብስክራይብ እሱን አድርጉ። ትንሽ ልስፈልልህ። እሺ አዎ ከበዳ ከብታው ከበ አለ አገረስ አዘፍንም። እሺ አመሰግናለሁ። አለቀና እናመሰግናለን። እሺ